ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማር እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች በቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ክፍል 61ኛ ትምህርታችንን ይዤላችሁ መጥቻለሁ። በቀላሉ የእንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ በቀላሉ እንዴት ኮሙኒኬት ማድረግ እንደምንችል እናያለን። የተለመዱና ሁልጊዜ የምንጠቀማቸው የእንግሊዘኛ ንግግሮች አሉ። እነሱን እንዴት መግለጽ እንደምንችል በደንብ እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችንም አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንዲሁም ኦንላይን ለማን የምትፈልጉም ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ዛሬው ትምህርታችን እንሄዳለን ማለት ነው። እዚህ ጋር እንደተለመደው ምን ይላል? ይሄ ጉድ ሞርኒንግ ጉድ ሞርኒንግ ታውቃችሁ ሁላችሁም ታውቃላችሁ። ጉድ ሞርኒንግ ስትል ማለታችን ነው እንዴት አደርክ፣ እንዴት አደርሽ። እዚህ ጋር በስተት ነው። እሺ እንዴት አደርክ ወይም እንዴት አደርሽ ለማለት ነው። እንዴት አደርክ ወይም እንዴት አደርሽ ለጠዋት። ከዛስ እዚህ ጋር ኢን አይን ናይ ብለን ማንበብ፣ ኢን አይን ናይ ብለን ማንበብ። ከዛስ ናይ ሲኢን እንደ ስ ነው እንደ ካ ታነቡም። ሲ ከኢ ጋርና ከአይ ጋር ከመጣች ስ ሚል ድምፅ ነው ያላት እንጂ ከሚል ድምፅ የላትም። እንደ ከምታነቧት ወይ ብቻዋን ስትሆን ወይ ከኤ ጋር ስትመጣ ከኦ ጋር ስትመጣ የከቤተሰብ ድምፅ ይኖራታል ማለት ነው እንጂ ከኢ ጋር እና ከአይ ጋር ስትመጣ የስ ድምፅ ነው የሚኖራት ማለት ነው። ስለዚህ ኢን አይን ናይ ብለን ማንበብ፣ ሲኢን ስ ብለን ማንበብ ስናነበው ናይስ ናይስ። ቲኦን ቱ ብለን ማንበብ ቱ፣ ኤምኢን ሚ ብለን ማንበብ፣ ቲን ት ብለን ማንበብ ሚት ሚት። ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ ስንማታችን ነው። ስለተዋወቅን ደስ ብሎኛል፣ ስለተዋወቅን ወይም ስለተገናኘን ደስ ብሎኛል ለማለት ስትፈልጉ እዚህ ጋር እንደምንተዋወቅ ሳይሆን ስለተዋወቅን ብላችሁ አስተካክሉ ማለት። ስለተዋወቅን ደስ ብሎኛል ወይም በመገናኘታችን ደስ ብሎኛል ስትሉ ናይስ ቱ ሚት ዩ ማለት ትችላላችሁ። ከዛ እኔም ደስ ብሎኛል ለማለት ከፈለጋችሁ ደግሞ ናይስ ቱ ሚት ዩ ትሉና መጨረሻ ላይ ቱን መጨመር ብቻ። ናይስ ቱ ሚት ዩ ቱ ካላችሁ እኔም ደስ ብሎኛል፣ እኔም ስለተገናኘን ደስ ብሎኛል ብላችሁ መለሳችሁ ማለት ነው። ስለዚህ ናይስ ቱ ሚት ዩ ካለን ሰው ስለተዋወቅን ደስ ብሎኛል እያለን ነው ማለት ነው። ከዛስ እዚህ ጋር ምን ይላል? አሁንም ኤስኤን እንደማንበብ ነው። እንደ ሲ ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ኤልኤን ሌ፣ ቲኤን ተ፣ አርን ር፣ ሌደር ሌደር፣ ሲዩ ሌደር ሲዩ ሌደር ማለት ነው። በኋላ እንገናኛለን። በኋላ እንገናኝ ስትሉ ሲዩ ሌደር ማለት ትችላላችሁ። ሲዩ ስትሉ እንገናኝ እያላችሁ፣ ሌደር ማለት ደግሞ በኋላ ማለት ነው። ስለዚህ ሲዩ ሌደር ካለን የሆነ ሰው በኋላ እንገናኝ እያለን ነው ማለት ነው። ያ ይኸኛውስ ምን ይላል? ቲኤን እንደማንበብ ነው። እንደ ቴ ማንበብ፣ ኬኤን ኬ ቴክ ቴክ። ከዛስ ኬኤን ኬ አርኢን ር ኬር ኬር፣ ቴክ ኬር ካለን ሰው ተጠንቀቅ ወይም ተጠንቀቂ፣ ራስን ጠብቅ፣ ራስን ጠብቂ ለማለት ምን ትላላችሁ? ቴክ ኬር ማለት ትችላላችሁ ማለት ነው። ቴክ ኬር። ያ እዚህ ጋርስ ምን ይላል? አሁንም አይኤምን አም ብለን ማንበብ፣ አም፣ ኤስኦን ሶ፣ አርዋይን በአንድ ላይ ሪ ብለን ማንበብ፣ ሪ። አም ሶሪ ምን ማለት ነው? ይቅር በላኝ፣ ይቅርታ ለማለት ፈልጉ አም ሶሪ ወይም አዝናለሁ ለማለት ትጠቀማላችሁ። አም ሶሪ ስትሉ አዝናለሁ ወይም ይቅርታ እያላችሁ ነው ማለት ነው። ያ እዚህ ጋርስ ምን ይላል? ቲኤችን ዳ ብለን ማንበብ፣ ቴን ት፣ ዳት ኤስ፣ ኦን እንደ ኦ፣ ኬኤ ዋይን ኬ ብለን ማንበብ አለ። ኦኬ ዳትስ ኦኬ ማለት ነው። ምንም ችግር የለውም ዛትስ ኦኬ አም ሶሪ ያለ ነው አይደል? ከዛ ዛትስ ኦኬ ምንም ማለት እንደማለት ነው። እሺ ምን ልታደርግ ነው ሳይሆን ዳትስ ኦኬ ስትሉ ምንም አይደለም ማለት ነው። እሺ ይህንም አስተካክሉልኝ ማለት ነው። ጽሁፍ ስህተት አለ። ዳትስ ኦኬ ምንም አይደል። ከዛ እዚህ ጋር ሃቭ ኤ ጉድ ዴይ ይላል። ሃቭ ኤ ጉድ ዴይ ማለት ምን ማለት ነው? እችን ደግሞ ኮሜንት ሴክሽን ላይ ደቅ አድርጓት ማለት ነው። ምን ማለት እንደሆነች ትርጉሟን አስቀምጡልኝ ማለት ነው። ምን ማለት እንደሆነ ሃቭ ኤ ጉድ ዴይ ካለን ሰው ምን እያለ ነው? እችን ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ቀላል ነው። አሁን ወደ ቀጣይ ማለፍ እንችላለን ማለት ነው። ያ እኛውስ ምን ይላል? አሁንም ዳብሊው ኤች ኤን እንደማንበብ ነው። እንደ ዋ ማንበብ፣ ቲን ት ብለን ማንበብ፣ ዋት፣ ቲአይን ታይ፣ ኤምኤን ም ብለን ማንበብ፣ ታይም፣ አይኤስን ኢዝ ብለን ማንበብ፣ አይቲን ኢት ብለን ማንበብ፣ ዋት ታይም ኢዝ ኢት ምን ማለት ነው? ስንት ሰዓት ነው? ስንት ሰዓት ሆነ ወይም ስንት ሰዓት ነው ስትሉ ዋት ታይም ኢዝ ኢት ትላላችሁ ማለት ነው። ዋት ታይም ኢዝ ኢት። ከዛስ ኢትስ ተበል
ኦን እንደ ኦ፣ ሲኢን እንደ ክ፣ ኤልኦን እንደ ሎ፣ ሲና ኬን በአንድ ላይ ክ ብለን ማንበብ። ኦክሎክ ኦክሎክ ኢትስ 7 ኦክሎክ ኢትስ 7 ኦክሎክ ምን ማለት ነው? 7 ሰዓት ነው። 7 ሰዓት ነው። 7 ሰዓት ነው። ኦክሎክ ማለት ኦልሬዲ 7 ሰዓት ሻርፕ ከሆነ 7 ሰዓት ነው ስትሉ ኢትስ 7 ኦክሎክ ብላችሁ በቀላሉ መግለጽ ቻላችሁ ማለት ነው። ከዛስ እዚህ ጋር ምን ይላል? አሁንም ዲኦን እንደ ማንበብ ነው፣ እንደ ዱ ማንበብ። ዋይ ኦዩን ዩ ብለን ማንበብ። ዩና አይንን በአንድ ላይ አን ብለን ማንበብ። ዲኤን ደ፣ አርን ር፣ ኤስን ስ፣ ቲኤን እንደ ታ፣ ኤንን እንደ ን፣ ዲን እንደ ድ። አንደርስታንድ አንደርስታንድ። ዲዩ አንደርስታንድ ዲዩ አንደርስታንድ ምን ማለት ነው? ትረዳለህ ወይም ገብቶሃል ገብቶሃል ወይም ገብቶሻል፣ ተረድተሃል ተረድተሻል ለማለት ስትፈልጉ ምን ትላላችሁ ማለት ነው? ዲዩ አንደርስታንድ። አንደርስታንድ ማለት ምንድን ነው? መረዳት መግባት። ስለዚህ ተረድተሃል ዲዩ ስትሉ አንተ ወይም አንቺ ስለሆነ ስለዚህ ገብቶሻል ወይም ገብቶሃል እንዲህ ያላችሁ ነው ማለት ነው። ዲዩ አንደርስታንድ። ከዛ መልሳችሁ ምን ይሆናል? የስ አዎ ከሆነ የስ አይ አንደርስታንድ 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 የስ አይ አንደርስታንድ የስ አይ አንደርስታንድ አዎ ተረዳሁ ወይም አዎ ተረድቻለሁ ገብቶኛል አዎ ገብቶኛል ብላችሁ በቀላሉ መግለጽ ትችላላችሁ ማለት ነው። ያ ኤኛውስ ምን ይላል? አሁንም እንዴት እናንብበው? ሲኤን እንደ ክአ ብለን ማንበብ፣ ኤንን ን፣ ካን ዋይ ኦዩን ዩ ብለን ማንበብ፣ ኤችኢን ሀ፣ ኤልን ል፣ ፒን ፕ፣ ሄልፕ፣ ኤምኤን ሜ። ካን ዩ ሄልፕ ሚ፣ ካን ዩ ሄልፕ ሚ፣ ካን ዩ ሄልፕ ሚ ስንማሃች ነው። ልትረዳኝ ትችላለህ ወይም ልትረጅኝ ትችላለች፣ ልትረዳኝ ትችላለህ ወይም ልትረጂ ትችላለች ስትሉ ትላላችሁ ማለት ነው። ካን ዩ ሄልፕ ሚ ማለት ትችላላችሁ። ካን ዩ ስትሉ ትችላለህ ትችላለች። ሄልፕ ማለት ምንድነው? ማገዝ መርዳት። ሚ ማለት እኔን ስለሆነ ሄልፕ ሚ ካለኝ ሰው እርዳኝ አግዥኝ እያልን ነው ማለት። ስለዚህ ካን ዩ ሄልፕ ሚ ልትረዳኝ ትችላለህ ልታግዘኝ ትችላለህ እያላችሁ ነው ማለት ነው። ከዛ መልሳችሁ ምን ሊሆን ይችላል? አዎ ከሆነ ሹር ሹር አለን። ኤስዩን ሹ ብለን ማንበብ፣ አርኤን ር ሹር፣ አይን እንደ አይ፣ ሲኤን እንደ ካ፣ ኤንን እንደ ን፣ ካን አይ ካን፣ ኤችኤን ሄ፣ ኤልን ል፣ ፔን ፕ ብለን ማንበብ፣ ሄልፕ ሄልፕ፣ ሹር አይ ካን ሄልፕ ሹር አይ ካን ሄልፕ ማለት ነው። አዎ ልረዳህ እችላለሁ አዎ ልረዳህ እችላለሁ ብላችሁ መለሳችሁ ማለት ነው። ሹር ማለት አዎ በትክክል በእርግጥ፣ አይ ካን ሄልፕ ልረዳህ እችላለሁ ብላችሁ በቀላሉ መለሳችሁ ማለት ነው። እዚህ ጋር ደግሞ በጣም ቀላል ጥያቄ አለ። ምን ማለት ነው? ኮሜንት ሴክሽን ጻፉልኝ ማለት ቴንክ ዩ ቬሪ ማች ያለን ሰው ቴንክ ዩ ቬሪ ማች ካለን ሰው ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። በጣም ቀላል ነው ትርጉሙን። ያው እንደዚህ አድርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ከቀን አንድ ጀምራችሁ የለቀናቸው ቪዲዮዎች በደንብ ማየት እንዳትረሱ ማለት ነው። እንደዛ ካደረጋችሁ አሪፍ ለውጥ ይኖራችኋል ማለት ነው። ስለዚህ ለበለጠ ደግሞ በኦንላይን ለመማር የምትፈልጉ ቤተሰቦች በማንኛውም ሰዓት ደውላችሁ አማርኛ ሆነ እንግሊዝኛ፣ ሂሳብ እንዲሁም አፋን ኦሮሞ እያስተማረን ስለምንገኝ ቢፈልጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኙላችሁ ሰናይ ጊዜ